ሰላም ሰላም እንዴት ናችሁ? ደህና ናችሁ? ዛሬ ደግሞ ኤማይ ቦክስ ይዘን መተናል። ዚስ ኢዝ የኤምአይ ስቲክ ቨርሽን ነው። በቦክስ ነው ይሄኛው። እናንተ በብዛት የምታውቁት በዛ በስቲኩ ነው። ስለዚህ ፎርኬ ስለሆነ እቃ አብረን እናያለን። ግን አንቦክሲንግ አይደለም የምሰራው፣ ኦልሬዲ አንቦክስ ተደርጓል። ካርቶኑ ምን እንደሚመስል ለማሳየት ያክል ነው። ኦኬ እሺ፣ ቺን ትመስላለች ቦክሷ። ኤምአይ ቦክስ የዣውሚ ምርት ነው። በጣም ምርጥ እቃ የሚባል ነው ኤምአይ ቦክስ። እዚህ ሲሪያል ነምበር አለው። በጣም የሚገርም እቃ ነው። የአንድሮይድ ኦኤስ ነው የሚጠቀመው፣ ኦፕሬቲንግ ሲስተሙ አንድሮይድ ነው። እና ይሄ እቃ በጣም ብዙ ጥቅም አለው። የሚገርም ፍሌክሲብል የሆነ የሶፍትዌር ፕላትፎርም ነው ያለው እና በቀላሉ ከአንድ አፕሊኬሽን ወደ ሌላ አፕሊኬሽን እንትን ለማለት ሲቀያየር በጣም ስሙዝ ነው። እስቲ ምን እንደሚመስል በደንብ ያብራራን እንየው። በመጀመሪያ እስቲ ስፔኩን እንይ። ስፔኩ ምንድነው? 4K ነው። 4K አልትራ ኤችዲ ነው። ኤችዲአር የቪዲዮ ፎርማቶችን ያጫውታል። ኤችዲአር ማለት እንደነ ዶልቢ ቪዥን፣ የኤልጂ ዶልቢ ቪዥን አለ። ኤችዲአር ደግሞ በብዛት ሳምሰንግ የሚጠቀሙ ቴክኖሎጂ ነው። ተመሳሳይ የሆነ ነገር አላቸው ዶልቢ ቪዥን እና ኤችዲአር ቴን ማለት ነው። ኤችዲአር ቴን ፕላስ 1 ፕላስ 2 ምናምን እያለ ይሄዳል እና 4K ነው ይሄ እቃ። በተረፈ ደግሞ ቅድም እንዳልኳችሁ ኤችዲአር ነው። ጎግል አሲስታንት ሰፖርት ያደርጋል። ያ ማለት ነው በቮይስ ኮማንድ ማድረግ ማለት ነው። በቮይስ ማዘዝ፣ ቮሊዩም መቀነስ፣ ፕሮግራም ሰርች ማድረግ፣ ማንኛውንም አስፈላጊ የሚባሉትን እኛ የምንፈልጋቸውን ነገሮች በቮይስ ያለምንም ሪሞት ድምፃችንን በመጠቀም ብቻ እንትን ማድረግ ነው፣ ማዘዝ ነው። ሌላው ደግሞ ኳድ ኮር ሲፒዩ አለው በ64 ቢት ፕሮሰሰር በጣም ፋስት እንዲሆን ያደርገዋል። ፋስት እና ፈጣን እንዲሆን ቪዲዮዎችን ስሙዝሊ እንድናያቸው ምንም አይነት መቆራረጥ እንዳይኖር የሚያግዘን ነው። ሌላ ደግሞ ክሮምካስት ቢውልድ ኢን ነው። ያ ማለት ሞባይላችንን ቀጥታ ከዚህ ጋር በማገናኘት ሞባይላችን ላይ ያሉትን ማንኛውንም የምንጠቀማቸውን ነገሮች ቲቪ ላይ፣ ዲስፕሌይ ላይ እንድናይ ያደርገናል ማለት ነው። ያ ነው ጥቅሙ። እና ራሙ 2 ነው። ሜሞሪው ደግሞ 8 ነው። እስቲ ስለ አንድሮይዱ እንግለጽ። ይሄ የሚጠቀመው ኦፕሬቲንግ ሲስተም ላይሰንስድ ነው። ይሄ ሲመጣ ያኔ መጀመሪያ የመጣ ጊዜ በ6 ነው። 6 አንድሮይድ 6 ነው። አሁን አፕግሬድ አድርጎ 11 ደርሷል። ይህንን አይነት ፊውቸር የምናየው ላይሰንስድ የሆኑ የስትሪሚንግ ዲቫይሶች ላይ ብቻ ነው። እነዚህ የስትሪሚንግ ዲቫይሶች ማለት ላይሰንስድ የሆኑት ምንም አይነት የሶፍትዌር ዲፌክት አይኖራቸውም። ማንኛውንም አፕሊኬሽን በነፃነት በደንብ አድርገን እንድናይ ያግዘናል ማለት ነው። በተረፈ አፕሊኬሽኖች አንድሮይድ በመሆኑ አንድሮይድ ላይ የምናገኛቸው አፕሊኬሽኖች በጠቅላላ እናገኛለን። እነ ኔትፍሊክስ የስትሪሚንግ አፕሊኬሽኖች፣ ዩቲዩብ፣ ፕራይም ቪዲዮ፣ ስፖቲፋይ
ሌሎችም በጣም ቤስት የሚባሉ አፕሊኬሽኖችን በነፃም የምንጠቀማቸውን በብርም ከፍለን ልንጠቀማቸው የምንችላቸውን አፕሊኬሽኖች መጫን እንችላለን ማለት ጭነን መጠቀም እንችላለን። በጉግል አፕሩቭድ የተደረገ በጉግል ስቶር አፕሩቭድ የተደረጉ አፕሊኬሽኖች ማለት ነው። እንደገና ደግሞ ኤፒኬም ይቀበላል። ኤፒኬ የዚህ የአንድሮይድ ኤፒኬ ፋይሎችን ከስቶር ላይ የማናገኛቸውን ጭነን መጠቀም እንችላለን ማለት ነው። ስለዚህ በጣም የሚገርም ቤስት የሆነ እቃ ነው። በተረፈ ሌላ ደግሞ ምንድነው እስቲ ሪሞቱን እንየው። ቅድም እንደነገርኳቸው አንቦክሲንግ አይደለም ይሄ ጀስት ካርቶኑን ለማሳየት ያክል ነው። አንቦክሲንግ አዲስ ካገኘን እስቲ አንቦክሲንግ እናደርጋለን። ሪሞቱ ይሄንን ይመስላል። ያው ትንሽ ያገለገለ ስለሆነ ነው። ይቺ ሁለተኛ የመጀመሪያው እንትን በተን ናት፣ ፓወር በተን ናት፣ ስዊች ኦፍ ማድረጊያ እና ኦን ማድረጊያ ነች። ሁለተኛው ጎግል አሲስታንት ነው። ይቺን ጫን ብለን በመያዝ የፈለግነውን ነገር እዚህ ላይ በመናገር ቲቪውን ኮማንድ ማድረግ እንችላለን፣ ማዘዝ እንችላለን ማለት ነው። እዚህ ጋር ኔትፍሊክስ እና ፕራይም ቪዲዮ አለ። ሌሎችም ተጨማሪዎችን እያካተቱ ይመጣሉ። ለምሳሌ የዚህ የቅርብ ጊዜውን ብናየው ሌሎች ተጨማሪ እንትኖች አሉት፣ በተኖች አሉት ቀጥታ ዳይሬክት እንድናዝ ነው። ለምሳሌ ይህንን ክሊክ ስናደርግ ኔትፍሊክስ ጋር ቀጥታ ይወስደናል ማለት ነው። ሌሎችም እንደዚህ 4 5 ምናምን ሊኖረው ይችላል። ያው እንደነሱ አግሪመንት ነው። እዛው ራሳቸው አግሪመንት ይፈጥሩና እነዚህን በተኖች እንዲገቡ ያደርጋሉ ማለት ነው። እና በተረፈ ይሄ ኮኔክት የሚሆነው በብሉቱዝ ነው። ከዚች ከዋናዋ እቃ ጋር በብሉቱዝ ኮኔክት የሚሆነው እና በጣም ገራሚ እቃ ነው። ኦሪጂናል ገራሚ እቃ ነው። አሁን እዚህ ገበያዎች ላይ እዚህ ገበያ ላይ እንደምናያቸው ምናምን አይደለም። በጣም ኦሪጂናል በአውሮፓ ስታንዳርድ ተደርጎ ነው የሚሰራው። ዣሚ በደንብ ምርጥ አድርጎ ነው የሚሰራቸው እነዚህን እቃዎች። በተረፈ እሱን ሃርድዌሩ ራሱ ላይሰንስድ ነው። የትም ቦታ ታገኙታላችሁ። በአውሮፓ ስታንዳርድ የሚሰራ እቃ ነው፣ ይገኛል እና ቤስት ነው። ከዚህ የተሻሉ የሚበላልጡ አሉ። በእርግጥ በዋጋም ደረጃ ከአፕል እንትን ጋር አይወዳደርም። የአፕል ቦክስ አለ። የአፕል ቦክሱ ደግሞ በጣም ሌተስት የሚባለው ነው። እንደገና ደግሞ እነ ፋየር ስቲክ አሉ፣ ሌሎችም አሉ በዩኤስ ስታንዳርድ ያሉ ማለት ነው። ይህንን ይመስላል። በተረፈ ስለ ዲስፕሌይ ላይ ያለውን ነገር ደግሞ በቀጣይ ቪዲዮ አሳያችኋለሁ ማለት ነው። ስለዚህ ይሄንን ኮፒ ሊንክ ሼር እያደረጋችሁ እንድትተባበሩኝ በትህትና እጠይቃለሁ። አመሰግናለሁ።